እሚኝማ እሺ እኮ እሺ ተረዳውሽ። ቆይ ይቅርታው ለምን እንደሚጠቅም ልንገርሽ። ይገባኛል። እሺ ይገባኛል። በቃ አንቺ ያለሽበት ፖይንት ይገባኛል። እሱ ያረገሽም ነገር ይገባኛል። ስለዚህ እሺ ለምሳሌ አሁን የምትወጂው ወንድ አለ አይደለ? እሱን ያጠፋው አይደለ? እዚህ ይገባኛል። እሱ አጥፍቶ ሊሆን ይችላል። ስለዚህ እናንተ ደግሞ ፍቅርና እንክብካቤ ይገባችኋል። ግን እሱ ስራ ቢዚ ሆኖ ጊዜ አልሰጠሽም እንበል። ስለዚህ አንቺ ቀጥታ ሄደሽ በቃ ከዚህ በኋላ እንዳትደውል ምናምን ከምትይ ደውሎ ይቅርታ አጥፍቻለሁ ምናምን ነገር ካለሽ ችግር የለውም። እሺ እኔም ያለህበትን ሁኔታ አንደርስታንድ ሳላረግ ስለቀረሁ ነው። እኔም ይቅርታ አለቀ በቃ ይሄ ነው። ለምትወጁ ወንድ ሊሆን ይችላል፣ ለምትወጁ ፋሚሊ ሊሆን ይችላል፣ እንዲሁም ደግሞ ለጓደኞች ሊሆን ይችላል። ይቅርታ ማለት አለቀ። ምንም የሚያስከፍልሽ ነገር የለም አይደለ? ያው ከላይ ፈጣሪ ይከፍልሻል፣ እንዲሁም ደግሞ ከሱ ጋር ጥሩ የሆነ ግንኙነት ታዳብራሽ፣ እንዲሁም ደግሞ ውስጥሽ ያለችዋን ደካማ ማንነቷን ታሸንፊያታለሽ ማለት እኮ ይገባኛል። ወንዱም ቢያጠፋ ይቅርታ ካላለሽ አንዳንዴ ያው እኛ ኢጎ ሊኖርብን ይችላል። ስለዚህ የወንድ ልጅ ኢጎ የምትሰብሪው በይቅርታ ነው። ስለዚህ ምንም አይነት ነገር ቢያደርግሽ የምትወጁ ከሆነና ልብሽ ላይ ትልቅ ቦታ ካለው የቤተሰብም አካል ሊሆን ይችላል ይቅርታ ማለት አለብሽ ማለት ነው። ክብር እንዲኖርሽ የምታረጊው ቀጥታ በይቅርታ ነው ማለት። ስለዚህ ይህ ቪዲዮ ላንቺም ነው እህቴ። ይቅርታ ማጠይቂ ከሆነም ደግሞ ፍርሃት ካለብሽ ልብሽ ላይ የሆነ ሰው ሁሌ በተደጋጋሚ የሚመጣ ሰው ከሆነ አሁንም ደውለሽ ይቅርታ በይው ማለት ነው። ይሄ የሃሽታግ ዝግጁ ነኝ ቻሌንጅ ቪዲዮ ነው። ከቻላችሁ ቪዲዮን ፖስት አድርጋችሁት ደካማ ማንነታችሁ እንድታጠፉ ያገዛችኋል ማለት ነው።